Chat, we did it. And speed is single-handedly changing my perspective on life. የሚለው ልጅ ወይንም አይሾ ስፒድ ከሰሞኑን ወደ ኢትዮጵያ መጥቶ ጉብኝት ካደረገ በኋላ ነጮች ስለ ኢትዮጵያና ስለ አፍሪካ በጣም የተለያዩ ሀሳቦችን እየሰነዘሩ ይገኛሉ። አሜሪካኖች ምናለ አሜሪካውያን ባልሆንን እያሉ አሜሪካን በጣም እየተቹ ይገኛሉ። ይሄንን ቪዲዮ በመረጃና በማስረጃ አንድ በአንድ የማስደምጣችሁ ይሆናል። በሌላ በኩል በጣም የምንወደው በጣም የምናከብረውና የምንሳሳለት ኧረ በፈጣሪ ስም ነፃነት ወርቅነህ ሞተ! ነፃነት ወርቅነህ ሞተ! አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ተሰምቷል። እሱንም መረጃ የት ሞተ እንዴት ሞተ የሚለውን ነገር የማስደምጣችሁ ይሆናል። ቀጥታ ወደ ቪዲዮ እንሄዳለን። ቻናሉ ሰብስክራይብ፣ ቪዲዮ ላይክ ብታደርጉት ይመረጣል። ሌትስ ጌት ስታርትድ። Oh my god, I just watched iShow's feed in Ethiopia show the nightlife. Baby, that thing is gorgeous. Oh my god, this is Ethiopia. It is so gorgeous. Oh my god, look at this city. Wow. No, I ain't gonna lie, I gotta do it back up. I gotta do it right here. I can do it right here. Oh my god, that is gorgeous. ጎርጀስ ማለት በጣም የሚያምር ከቃል በላይ የሆነ ማለት ነው ለመግለጽ ራሱ ማለት ነው። ኢትዮጵያ በጣም ቆንጆ እንደሆነች እየተናገረች ያለችው ሌሎችም እንደዚሁ በዚሁ ሁኔታ በጣም የተለያዩ ድንቅ ሀሳቦችን ኢቭን በእንባ እየተራጩ ሀሳቦችን እየሰነዘሩ ይገኛሉ እና ላዘፋችሁ። My gosh! Whoa! Yes! Yes, Ethiopia! Are you kidding me right now? Chat, we did it! We did it! Look at that screen! Oh, I'm losing my mind. I'm losing my mind in the best way. Come on! Let's keep it going! Bro, Speed really changing the game for real. Like, I didn't ስፒድ know ጌሙን ሙሉ በሙሉ ቀይሮታል። በጣም እኛ ዋሽተን እንደውም በጣም በሚያስብ ደረጃ ምንድን ነው እያለች ያለችው? ውሃ አላቸው፣ መኪና አላቸው፣ እንደዛ እያለች ነው እየገለጸች ያለችው። በቃ ይሄን ታህል አፍሪካን በጣም ዝቅ አድርገው ነበር ማለት ነው። so beautiful. I used to think the only song in Africa was Waka Waka by Shakira. Come to find out, they got Davido. አፍሪካ በጣም ታምራለች። ሻኪራ ብቻ ናት ስለ አፍሪካ ያወቀችው ነው እያለች ያለችው። We need to go back to our brothers and sisters. Like, I really thought everybody in Africa speaks. የአሜሪካ መንግስት በጣም ተሳስቷል። የድሮ አመለካከቶችን ማጥፋት አድርገው ጠየቅ ያልሽ። Hear me out. You're not going to believe this. They got more than one country. No, I'm not kidding. They got more. I thought it was just Africa. I really thought it was just Africa. I'm like, don't cancel me for this, but I low-key thought they live in huts. Like, you know, that's just what he teaches us. Like, አፍሪካ በሆንኩ ኑሮ ነው ያለችው። እና ምንድነው ደግሞ ያለችው? አፍሪካን እንደ አህጉር ሳይሆን እንደ ሀገር ነበር ብዙዎች ፐርሲቭ የሚያደርጉት የሚረዱት ማለት ነው። አሁን ግን አህጉር መሆኗን የሚያወቁት ለካ ከአንድም ሀገር በላይ ናት ነው እያለች ያለችው ልጅ ማለት ነው። ይሄን ልጅ ስሙት። Man, this whole time, bro, they made us fucking think Africa was such a poor country, bro. Such a place you wouldn't want to be at, bro. አፍሪካ በህይወት ሰው ሊኖርባት የማይገባ ቦታ ነው ተብለን perspective on life. ያለ ነው። Like the music in Africa, the culture, everything, every single aspect of Africa just makes my insides feel so good, bro. And it makes me just want to leave America, bro. I feel like America is the trap. America is the trap. The American dream is the trap. Everybody else is free, but not free from America. America's the problem, bro. ትልቋ ችግር አሜሪካ ነች። አሜሪካ አፍሪካ ዝቅ ተብላ እንድትታይ ያደረገች ነበረች። ችግሯ እሷ ነች ነው ያለው። Why didn't anybody tell me that Ethiopia was this beautiful? Look at this, man. Look at this.
የአዲስ አበባ ገጽታ ነው እያሳየ ያለው። ስለምን ኢትዮጵያ ይሄን ታል ቆንጆ መሆኗን እስካሁን እንዴት ሳንሆን እያለች ነው ያለችው። ልጅ እንደዛም እየተናገረች ያለችው አሜሪካዊ ናት። አሜሪካዊ ዩጋንዳዊ ናት። አሜሪካን እና በጣም ከሚባለው በላይ የስፒድ ጉብኝት ጌሙን ቀይሮታል ኮምፕሊትሊ ማለት ነው። ለኢትዮጵያ ምን አይነት ጥቅም አስገኛ የሚለውን ነገር ደግሞ ላሰማቸዋል። ኢትዮጵያ ከአይሾ ስፒድ ምን አተረፈች? ትናንትና አይሾ ስፒድን ኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ በዓለም ዙሪያ ያሉ ሰዎች ላይቭን እየተከታተሉ ነበረ። ታዲያ ኢትዮጵያ ምን አተረፈች? ዓለም አቀፍ እውቅና ወይም ግሎባል ኤክስፖዠር አግኝታለች። አይሾ ስፒድ ከ48 ሚሊዮን በላይ ከዓለም ዙሪያ ተከታይ ያለው ሰው ነው። የእሱ ጉብኝት ኢትዮጵያን በቀጥታ ወደ ዓለም ትልቁ መድረክ አውጥቷታል። ስለ ኢትዮጵያ ባህል፣ ታሪክና ውበት አዎንታዊ ምስል ለዓለም አሰራጭቷል። አዲስ አበባ ውስጥ የጎበኛቸው ቦታዎች እንደ ሳይንስና ቴክኖሎጂ ሙዚየም፣ አንድነት ፓርክ፣ ቤተ መንግስት፣ መስቀል መርካቶ ሌላም የዓለምን ትኩረት ስቧል። ይህ ደግሞ ለወደፊት የቱሪስት ቁጥርን ከፍ ያደርገዋል። ኢትዮጵያ ቡና አምራች ሀገር መሆኗን፣ በቀኝ ገዢዎች አለመገዛቷንና ሌላም ባህላዊ እሴቶችን በስፒድ አማካኝነት በዓለም ታይቷል። ይህም ስለ ኢትዮጵያ ያለውን የተዛባ አመለካከት ለማስተካከል ይረዳል። ትልቅ የመጣልንም እድል ተጠቅመንበታል። እናመሰግናለን። በብልሃት ነው። Ethiopia is a beautiful city. You know, by the way, የዚምባብዌው ስፒድ ነው። fantastic. ኢትዮጵያ በጣም ቆንጆ ከተማ ናት። ከዛም በኋላ ደግሞ ሌላው እያደነቀ ያለው ነገር ምንድነው? ሆስፒታሊቲ ማለት መስተንግዶ ማለት ነው። መስተንግዷችሁ በጣም የተለየ ነበር፣ አሜዚንግ ነበር እያለ ነው እና ኮምፕሊትሊ አትሆን እውነቱን ስንናገር የስፒድ ጉብኝት አሜሪካኖች፣ ነጮች በሙሉ ለኢትዮጵያ ያላቸውን አመለካከት ቀይሮታል ማለት እንችላለን። ኧረ በፈጣሪ ስም ነፃነት ወርቅነህ ሞተ። ኧረ ህይወት እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርቲስት ነፃነት ወርቅነህ ሆስፒታል እንደደረሰ ድንገት ህይወቱ እንዳለፈ ነው የተነገረው። ነፍስ ይማር እያልኩኝ ለቤተሰቡና ያሳዝናል። በጣም የምንወደው የሳቅ ምንጫችን የሆነው እውነትም አርቲስት ነፃነት ወርቅነህ እንደሱ ልክ ኮሜዲ የለም የተባለለት ሰው ነው። ባይዘው ከዚህ ዓለም በሞት መለየቱ ተሰምቷል። የሞተውም ወደ ሆስፒታል እንደደረሰ ነው የሞተው። ከአሁን በፊት ህመም እንደነበረበትና ህንድ ሀገር ሄዶም እንደታከመ ብዙዎቻችሁ ታውቃላችሁ። አሁን ግን ያው እንግዲህ ፈጣሪ በቃ ሲለው ከዚህ ዓለም በሞት ተለይቷል። ፈጣሪ ቤተሰቦቹን መጽናናት ያድላቸው። የዛሬውን ቪዲዮአችን ይሄንን ይመስል ነበር። ላይክ ብታደርጉ ከናንተ የምትነሳው እቺ ጣት ብቻ ነው የምትንቀሳቀሰው። ለኔ ደግሞ እቺ ጣት ሎት አድቫንቴጅ ፎር ሚ ኦኬ